እንግዲህ ሶዳ እንሂድ በለሳ እምቦጭ ሲቀማን ያገራችን አሳ እንግዲህ ሶዳ እንሂድ በረሃ እምቦጭ ሲቀማን ያገራችን ውሃ እምቦጭ ማለት ለኛ አራዊት ጠረ ልማት የመጣብን ነገር ነው ያለ። እንግዲህ ምን ተጠያቂነትማ ጣና ላይ ስለሆነ ሰው ዘረው የሚባል ነገር አይሆን። እንግዲህ ዝም ብሎ ወይም የጌታ ጠብ ነው ወይም ደግሞ የውጭ አንዳንድ ነገር እንትን ሲል የግብጽ መንግስት ነው አመጣ የበተነው ምናምን የሚባል ነገር አለ። እንግዲህ እንደ ኢንፎርሜሽን ስንሰማ ማለት ነው። ምንም እንደው ትንሽ ጣና ይሄን የሚያስለቅቅ መጣላችሁ ስንባል ደስታ ይፈረክሰናል። እንኳን እኛ እዚህ ያለ ነው ገጠር አማራው ያለው መጥቶ ታጥቦ ነው የሚሄድ። ጣና የታጠበ እንደው ጤነኛ ነው ያለ ታጥቦ ነው የሚሄድ እና የዚያ ጤንነትም ስለቀረብና እምቦጭ የሚባልማ የጠላት ነው። የተመታ እንደ ልባችን ተዝናንተን እንደ ልባችን ገብተን ወጠን ልጅ ምናሳድግበት ቤት ምንመራበት መጥቶ ሲያፍነን ነው ሞራላችን ታፍኖ ነው ያለ። አካባቢው ምን ይባላል? አንተስ እስኪ ስምህንም አካባቢውን ማስተዋወቅ። አካባቢው የኔ ስሜ ጅብሪል እንድርስ ይባላል። እሺ። አካባቢው ምጥራሃ ማርያም ይባላል። ምጥራሃ ማርያም ይባላል። አዎ። ጎጡ ምን ይባላል? ጫራ። እሺ። እነዚህ ወገኖቻችን እንግዲህ ረጅም አመት ጣናን አስታኮ በሚያመርቱት አሳውን ይልኩልናል፣ እንበላለን። ጤፍ አምርተው ይልኩልናል፣ እንበላለን። ንጹህ አየር እንቀበላለን። እነሱ ያመረቱትን ከተማ ቁጭ ብለን ስንበላን ይኖር ነው። ዛሬ ግን እነሱ ጉልበታቸውን አቅማቸውን የሚፈታተን ጠላት መጥቶባቸዋል። ላንተ እምቦጭ ምንድነው የኔ ጌታ? እምቦጭ ማለት ለኛ አራዊት ጠረ ልማት የመጣብን ነገር ነው ያለ። ጸረ ልማት ነው ላንተ? አዎ። ጠረ ልማት ማለት እንስሳትን ያጠፋ እንስሳቶች የሚጠቀሙትን ነገርም እያወደመ እኛ የምንጠቀመውን ነገርም እያጠፋብን ነው የመጣ። በእርግጥ በአሳ ዙሪያ ላይ ስንጠቀም ነበር እየተጠቀምነ ደና እምቦጭ ሳይመጣ እንደ ልባችን ፈይ ብለን እየተጠቀምነ ቤት እያስተዳደርነ አንድም መሬት የሌለንን በጣና ላይ ብቻ እየተስተዳደርነ የነበረውን አሁን እምቦጭ ተመጣ ወዲህ ራሱ ሰርተን የምንበላው እቅድ ዛግራው እየጠፋን ነው ያለ። ስለዚህ አንድ ብሎ ሲመጣ ለናሙና አንዳንዲት እያለ መጣ። ምንድን አይነት አራዊት መጣብን እያለ ያችንን ለናሙና እያነሳነ ስንል በየአመቱ ቁጥር መብዛት ሆነ። ከዛ የቀበሌ አስተዳዳሪው የመስራት እድል አመጣ። የመስራት እድል ሲያመጣ በነጣ አገልግሎት ያንን እምቦጭ በጊዜው ላይ ቀላል በሆነ ሰዓት ለቅመን እየከወን ነው ነበር። እሺ። እዛ ግን እያደር በየአመቱ አይደለም የሚወገድ እያሸነፈን መጣ። አሸናፊ አካል ነው። እንግዲህ ጅብሪል እንድሪስ እንደነገርከኝ ኑሮ ጣና በእምቦጭ ከመወረሩ በፊት እንዴት ነበር? በምን ነበር የምትተዳደሩት? ምንስተዳደር ያለው ህብረተሰብ ያውኛ ወጣት የተባለ አካል በአሳ ነው ምንስተዳደር የነበረው። በአሳ ማለት አሳ እያሰገርን በመረብ እያጠመርን እያያዝነ ወደ ገበያ እያቀረብነ ወደ ግብይት እኛ ስናቀርብ ነጋዴ እየተረከበና ለነጋዴ እየሸጥነ እየሸመትነ የመሬት ስለሌለና የጣሳቂጥ ነው አይተን እናደር በጣሳ እየሸመትነ እንትን እያልን እንስተዳደራለን። አሁን እምቦጩ ከመጣ ወዲያ አሳ ማጥመድ ያልቻላችሁት ለምንድን ነው? አሳ ማጥመድ ያልቻልነው ማለት ነው አሁን አጋጣሚ ወደዚህ ሰብስቦታል። እሺ። ወደዚህ ሰብስቦት እንትን ወደዚህ መረቡን አጥምደነዋል። አጥምደን እንትን ስንለው ብዙ እምቦጭ በመጣ ቁጥር መረቡን ይዞ የመምጣት ኃይል አለው። ወደዛ ሲበተን ደግሞ መረቡን እየወሰደ ተጥቅም ነፃ አረገን። ከጥቅም ነፃ አረጋችሁ? አዎ። መረቡን ይዞተ ማቴሪያሉን ያጠመርነው ማቴሪያል እየማጠጠ እምቦጩ በተንጓለለ ቁጥር እንደ እምቦጩ እየተንጓለለ ማቴሪያሉ ጥቅም ውጭ ሆነ። ጅብሪል ባለትዳር ነህ? ልጆች አሉ? እስኪ ስለ ቤተሰብ ንገረኝ። ያው በልጆች አሉኝ። እኔ ያው በወጣትነቴ እኔ 4 ልጆች አሉኝ። ባለቤቴ 6 ነኝ። 6 ናችሁ? አዎ። 6ታችሁም የምትተዳደሩትም የምትበሉትም የምትጠጡትም አሳውን ብቻ ነው? ሌላ የገቢ ምንጭ የላችሁ? የገቢ ምንጭ የለንም። ያው በጉልበቴ እኔ ባለ ኃይሌ እሸቅላለሁ። ምሽቴ ደግሞ ሰም የሚባል ነገር አለ። እሺ። ያንን እንዳቅሟ የወሰነውን ትሰፋለች። እሷ እንዳቅሟ በሳምንት
200 ብር ትሸጣለች። እኔ ደግሞ ያለ የጉልበት ላይ ሀብታም ሸቅጄ የምንስተዳደረው። ቤቶ ስንት ክፍል ነው ጅብሪል? እኔ ቤቴ እንዳቅሜ ዝም እየተሳሩ ይሻላል ብዬ 30 ዚንጎን ይሰራ እኮ። ስንት ክፍል አለው? አንድ ክፍል ብቻ ነው? ክፍል ብቻ ነው። የገጠር ቤት አንድ ክፍል ነው። ክፍል የለውም። እንደ ከተማው እኔ ያል ክፍል ምናምን የለም። ሰፊም ይሁን ጠባብ ይሁን በክፍል አይለይም። ያው አንድ ክፍል ነው። ቴሌቪዥን አሉት? የለኝም። ፍሪጅስ? ኧረ አይደለም፣ ለዛ መድረስ ነውና እጅ ወዳፍ ወሮረን ለማደራችንም በጣም እኛ ጌታን ተመስገን እያልን ነው ያለን እንጂ ፍሪጅ ቴሌቪዥን ምናምን አይደለም። የእርሶ ጥያቄ አሁን ቴሌቪዥን ልይ፣ ፍሪጅ ልጠቀም፣ መኪና ይኑረኝ አይደለም። የዕለት ጉርሴል በልቼ ልደር ነው ማለት ነው። አዎ የዛ ነው ውሳኔያችን እንጂ ሀዛ ለመድረስ አቅም የለንም። አቅማችን በምን አንቀሳቅሰን እዛ እንደርሳለን። አይደለም ቴሌቪዥን አይደለም ፍሪጅ ለዕለት ጎርሰን ለምናድረው ያያጠረና ብዙ ነገር ጦማችን የምናድርበት ሰዓትም አለ። ስናጣ ማለት ነው። ስናገኝ እንበላለን፣ ስናጣ ጦም እናድራለን። ልክ ነው። አንደውም የአሳ አጥማጅ ቤተሰብ የሚባል ተረት አለ። አሳ አጥማጅ ያገኘ ቀን ልጆቹም ደስ ይላቸዋል፣ ባለቤቱ ደስ ይላታል። ያጣም ቀን ደግሞ እንደዛው አጣ ነው እንጂ እንደ ጥራጥሬ ለነገ የሚቀመጥ ነገር አይደለም። አሳ እርሾ የለውም። አሁን እንግዲህ የእናንተ ጥያቄ እንዳልኩት ነው። ምቾታችን ይጠበቅ። ለምን በሻወር ሙቅ ሻወር ለምን አልወረደልንም? ለምን ኮንዶሚኒየም አልደረሰንም? ለምን ትራንስፖርት በቂ ትራንስፖርትና አስፋልት አልተሰራልንም? እንኳን አይደለም የእናንተ ጥያቄ ያቺን በልተናት የምናድራትን አሳ እንኳን በልተን እንድናድር እርዱን ነው። ስረዳው ነው። አዎ እንደዛ ነው አይደለ? አዎ። ስለዚህ ምን አሁን ይሄንን የሚያዩ አሉ። እንግዲህ ይሄን እኛ የሰራነው ፕሮግራም ወጣቶች፣ በጣም ብዙ ሰዎች ኢትዮጵያ ውስጥ ያሉ፣ ውጭ ሀገር ያሉ ሰዎች ያያሉ። ሲያዩ ጅብሪል ምን ጥሪ ታቀርባለህ? ምንድነው መልእክትህ? እንደ ሂደት ነገር ያው የችግር ጉዳይ ነው እንጂ ወይም የማግኘት ወይም የእንትን ጉዳይ ስለሌለኝ በኔ በራሴ ወስኜ ስለመሄድ የሌለኝ ስለሆነ ድረስ እንደኔ ከመሆን ፈጣሪ ያውጣችሁ የሚል ነገር ነው የምናገረው ያለ። እውነቴን ነው። ለምን በልቶ የማደር የመንቀሳቀሳችን ከተማውን እህት አለ፣ ወንድም አለ፣ በሁሉም ነገር የሚሳተፍ አለ። ጥሩ በልቶ የሚያድር አለ። እንደ ቤቱ ዝም ብሎ እንደ ቆሻሽነትም ሆነ እንደ ጥዳቱም ሆነ የሚያድር አለ። ግን እነዛ ከተማ አሉ፣ እህት አለ፣ ወንድም አለኝ፣ እነዛ ከኔ ይሻላሉ። ግን እነሱ እንዴት ነው ኑሮ እያሉ ወደኔ ይደውላሉ። እሺ እንዳዳር ያለው እያሉ ነው ማስተላለፈው። እና ስለዚህ እነሱን ባዋያቸው ቁጥር ለኔ እያሰቡ ለኔ እያዘኑ ነው ያለ። ለምን ተኔ እነሱ ጥቂት ሻል ስለሚሉ ማለት ነው። መተው ግን እንቦጭ ነቅለዋል። እንቦጩን ለሰበዝም ሆኖ አሁን የሚበላበት ሞሰብ አለ። ሰበዝም ሆኖ ግራምጣም ሆኖ ስፌትም ሆኖ ያንን ሁላ ሰርተው ሄደዋል ባህር ዳር ያሉት ማለት ነው። ከዛ በኋላ ያለው ህብረተሰብ ከዚህ ደግሞ እነዛ ሰልጥነዋቸው ሄዱ። ከዚህ ያለው ህብረተሰብ አብሮ ተሳትፎ 2 ወር እዚህ በእንቦጭ ስፌት የሆነበት ሂደት አለ። እና በዛ ዙሪያ ላይ መጥተው ያዩት ሰዓት አይ ወንድሞቻችን ዘመዶቻችን ለካ በችግር አልቀናን የምትሉ ትክክለኛ ናችሁ ብለው አዝነው ነው ሄዱ። አልቅሰው ማለት ነው። አልቅሰው አንልተው ነው ሄዱ እኮ። አሁን ማልቀስ መፍትሄ ስለማይሆን መፍትሄ የሚመስለኝ እኔ እንግዲህ ማስወገድ ነው አይደል? ይሄን ነገር መወገድ አለበት በሚለው ተስማማለህ? መጀመሪያ አዎ መወገድ አለበት። አንዱ ቁጥርማ እንቦጭ ተለቀቀ። ሁሉም ህብረተሰብ አይደለም ሰርተ የምንጠቀምበት ይሄ ራሱ የባህሩ ማዕበል መጥቶ ቦፍ ባለ ቁጥር ተስፈኛ ነን ራሱ። እና ስለዚህ የባህር ሽፋንን እያጠፋ ደለል እየሰራ ባህርን ሊነሳና ያለ አይደለም። የኛስ መቼም ተድሚያችን ሊንቆይ ይችላል። ለትውልድ ፍጥረቱ ግን በጣም አስጊ ቃላት። ማን ነው ጥፋተኛው ብለህ ታስባለህ? እንቦጭ እንደዚህ እስኪሆን ድረስ ማን ነው ጥፋተኛው? ተጠያቂው ማን ነው? ያ እንግዲህ ምን ተጠያቂነትማ ጣና ላይ ስለሆነ ሰው ዘረው የሚባል ነገር አይሆን። እንግዲህ ዝም ብሎ ወይም የጌታ ጠብ ነው ወይም ደግሞ የውጭ አንዳንድ ነገር እንትን ሲል የግልጽ መንግስት ነው አምጦ የበተነው ምናምን የሚባል ነገር አለ። እንግዲህ እንደ ኢንፎርሜሽን ስንሰማ ማለት ነው። እውነቴን ነው። ስለዚህ እንግዲህ ሰው ዘረው አይባል ሀይቅ ነው። ልክ ነው። ምንም አይደለም። ስለዚህ የጣና ጉዳይ ስለሆነ በገጠር መሬት ቢሆን እንዲህ አድርጎ ዘሩት ይባል ነበር። ገጠር መሬት ስለ ሀይቅ ስለሆነ ድረስ ይህን ፈጣሪ ደግሞ እሱ አመጣውን እሱ ቢመልስልና ወይም እሱ ቢያቆረው ትልቅ ነገር ይሆናል ነው። እሺ አሁን አዲስ አበባ ወይም አሜሪካ ሆኖ ይሄን ቪዲዮ የሚያይ ሰው ማለት ነው የእንቦጭ ነገር ይመለከተዋል ብለህ ታስባለህ? የግድ ጠላት ስለሆነ አብሮ ተሳትፎ መሆን ይቻላል ብዬ ማሰብ አይደለ? አዎ
እሺ በመጨረሻ ልጅ እስኪ አንዷን ልጅህን ወይም አንዱ ልጅህን አሳየኝ እስኪ የታል እዚህ ነበር አሁን ፈረጅን ጥራል ፈረጅ ናውድ እስኪ እምቦጭን ትወደዋለህ ብለህ ጠይቀው ፈረጅ እምቦጭ ያስጠላል እምቦጭ ያስጠላል ለምን እንደውም ዝም ብዬ ሳይ ፈረጅ እምቦጭን የምትወደው ይመስለኛል ትወደዋለህ ጠይቀው እስኪ አልወደውም በል አልወደውም ለምን ሟኝበትን ዘግቶብኝ በለው ይዋኙበት ነበር አዎ ልጆች እዚህ ነው የሚዋኙት በይበልጥ አሁን ያችናው ምንሳው መስጀላ ሳያችሁ ነው እንጂ ጣና የተተዘጋ ቁጥር ራሱ ለጥቆ በድፍ ቆሻሻ ሆኖ ነው ያለ እና ስለዚህ ይሄ የትልቁን ሳይሆን የነዚህን ጥቅም ነው ራሱ እምቦጭ ጸረ ልማት የሆናቸው እና ስለዚህ ልክ ራሱ እናት አባት አስበው ማጥባቸውን ነጋጠባ ተቀኑ 30 ጊዜ እየሄዱ ይዋኙ ነበር ያን ሽፋናቸው ተዘጋባቸው አላማቸው ተዘጋ ማለት ነው ፈረጅ ስንት አመቱ ነው 5 አመቱ ፈረጅ የምትወደው ነገር ምንድነው ተናገር እንጂ አትታገል ትሽኮረመማላል ፈረጅ በጣም ጥሩ መጨረሻ ላይ እንደው እምቦጭ የጸረ ልማት ተመጣ ወዲህ ሞራናችን በጣም የተመታ ነው ለምንድነው የተመታ እንደ ልባችን ተዝናንተን እንደ ልባችን ገብተን ወጠን ልጅ ምናሳድግበት ቤት ምን መራበት መጥቶ ሲያፈናና ሞራናችን ታፈነ ነው ያለ እና ስለዚህ ያው እምቦጭ ተመጣ ወዲህ አይደለም የኛ የህዝቡ የእንስሳቶች የከብቶች አላማ ታጥፎ ነው ያለ የውሃ መጠጫ አጥቶ ማለት ነው እና ይሄ ጉዳይ ህግና መንግስት ህዝብና መንግስት ካለ አይን እንቅስቃሴ አድርጎ እና እንትን ብሎ ተከታታይ አድርጎ ይሄ እንዲጠፋ ቢያደርግልና እኛ በጣም ደስተኛ እንሆናለን እጅግ በጣም ነው ማመሰግነው ጅብሪልዬ መልእክትህን አደርሳለሁ ሀጂ እንዴት ኖት አልহামዱሊላህ እምቦጭ ማለት ለርሶ ምን ማለት ነው ሀጂ እምቦጭ ብርቱ ጠላት ባልቅጥል እንኳን ስንት መቶ አሳምና መርትበትን ዘግቶዞ ችግርና ራብ የሰደደው ህልቁን ይሄ እኛ ሰው እዚህ ያለው ወጥ በሙሉም ሌላም ደግሞ ላይማሉ ችግር የሰደደው ይሄ ከመጣ ነው እምቦጭ ከመጣ እንደው ምን የገጥምየለታለሁ ምን አሉት እንግዲህ ሶዳ እንሂድ በለሳ እምቦጭ ሲቀማን ያገራችን አሳ እንግዲህ ሶዳ እንሂድ በረሃ እምቦጭ ሲቀማን ያገራችን ውሃ በጣም የሚገርም ሰውነታችን ምንጣጣ ኡዱ የምታረጉትም እዛው ነው አዎ ነበር ከዛ ጥልቅ አድርገን አወጣን እሺ የእንትን የጥላ ማላቀጫችን ያ ነበር እሺ እና ዛሬ ዝግት ካረገው ወዲህ በድፍ ሙተናል ህርዚ ቀደም ውሃ ማጣታችን በጣም አዘግኖናል ውሃው በጣም የጣና ውሃ ግማሹ ምንድነው ግማሹ ሟት ሲሶ ሟት ነው የሚባል የጣና ውሃ ምን ማለት ነው ሲሶ ሟት ያሸራል ነው የሚባል ሟት አሁን አንዛዩ ሟት ሰው ይጓዛል ሲጓዝ የታመመ ሸሮ ይመጣል ይህም ደግሞ ሲሶ ሟት አሉ የተባለ ጣና የታጠበ እንደው ጤነኛ ነው ያለ ታጥቦ ነው የሚሄድ እና የዚያ ጤንነትም ስለቀረብና እምቦጭ የሚባልማ የጠላት ነው እስኪ አንድ ጥያቄ ልጠይቅዎት ድሮ እምቦጩ ሳይኖር በምን ነበር የሚተዳደሩት ባሳ ቤተሰብ መስርተዋል ልጆች አሉት ቤተሰቤ ጋር እንደመነቃቃት ብለን ቤታችን አፍርሰን ወደ ባህር ዳር ዳለች እሷ እኔም እዚህ ዘመዶቼ ስለሆኑ መላለሳለሁ ባድሜ እዚህ ነው ቦታዬም ተዚህ ነው ልጆች አሉት አሉ እኮ አሁን እንግዲህ እምቦጩ ከመጣ በኋላ በምንድነው እየተዳደሩ ያሉት ልጆቹ እርሶስ እንዴት ነው ጊዜውን ያሳለፉ ያሉት እንደው ሰንከልካላ ነው ኑሮ የተጃጃለ ነው እስከዚህም ነው ሲበላም ሳይበላም ነው በእምቦጭ ምንም ተስፋ የለኝም እዛ እምቦጭ ያሳን ተዘጋው በእምቦጭ ምክንያት ነው ይሄ ሁሉ አዎ ጠላታችን እምቦጭ ነው ውሃ ምንድነው ለርሱ ውሃ ማለት ጥሩ ምግብ ማለት ነው ለሰውነትም ለመጠጥም የተጣራ ውሃ ነው ጣናን እኮ ቀማን ጋርዶ ለምን
ለመጠጥም ለሰውነታችንም ለመታጠቢያም እንደ ጣና ያለ ጥሩ ምግብ የለም። ውሃ ማለት ጥሩ ምግብ ብለን ምን ይዘው ነው ጥሩ ምግብ። አሁን እንግዲህ እንደነገሩኝ ነው ጣና በእምቦጭ ከተወረረ በኋላ እንኳን ምግብ ልታገኙ ውዱ ማድረግ እንኳን አልቻላችሁ። ወደ መጨረሻ መፍትሄው ምንድነው ይላሉ? እንደው እኔ ምንም እንደው ትንሽ ጣና ይሄን የሚያስለቅቅ መጣላችሁ ስንባል ደስታ ይፈረክሰናል። በመጨረሻ እንግዲህ አንድ የምጠይቀው ጥያቄ ምንድነው፣ እኔ ከአዲስ አበባ ከመሀል ከተማ ነው የመጣሁት። ብዙ ሰዎች በተለያየ ከተማ ይኖራሉ። ግን ቅድም እንዳልኩት እናንተ ያረሳችሁትን እናንተ ያመረታችሁትን እየበላን ነው እንጂ ሌላ ምንም የምናገኘው እዛ ከተማ ላይ አርሰን አይደለም የምንበላው። አሁን እንዲህ ሆኖ ጣናም እንዲህ በእምቦጭ ተወሮ እናንተ ችግሩ ስትሆኑ ግን የመጣው በጣም ጥቂት ሰው ነው። ብዙዎቻችን መተን አላየናችሁ፣ መተን አላገዝናችሁ እና እንደው ታዝበውናል። ምን ያህል እንደው ቅር ተሰኝተዋል። አሳችን፣ ንብረታችን፣ ምግባችን እጅ ወዳፍ የምናደርግበት ጉሮራችን የምንሸፍንበት ስንቀማ መንግስት ብቅ ብሎ ለእኛ ስራ እንደተሰጠንም ያለ መንግስትን እያማረርን ያለን መንግስት ብቻ ሳይሆን እኛም እንደ ግለሰብ ልንተች ይገባል ብዬ አስባለሁ። እኔ ምክንያቱም ኢትዮጵያዊ ነን ካልን ባለ ሀብት መጥቶ አንድ ድርጅት ቢፈጥርልን ፈልገን ነበር። ስለመጣችሁ አላህ አቆያቸው። አሜን አሜን። እድሜያችሁን ዘለግ ያርገው። አሜን። እድሜያችሁን ዘለግ ያርገው። እናንተን አቆይቶ ለኛ ጠቃሚ አድርጎ እኛንም ቆይ ሰንበት አድርጎ እናንተ ጋር በሰላም እንድንኖር እንድንቆይ አላህ ያርገን። አላሁ መስል። አሜን አሜን አሜን።